ከአንድ ጊዜ በላይ የሚደገም ስህተት አይደለም ምርጫ ነው የሚል አባባል አለ። አላምንበትም። ከአንድ ጊዜ በላይ የሚደገም ነገር ልምድ ነው። ልምዶቻችን ሁልጊዜ ምርጫዎቻችን አይደሉም። ለምሳሌ አንድ ሲጋራ የሚያጨስን ሰው ብንወስድ ብዙ ጊዜ ሊያቆም ሊፈልግ ይችላል። ሆኖም ግን ልምዱ ያስገድደዋል። ምርጫው ነው። በእርግጥ ሲጋራውን አንስቶ መለኮሱ ምርጫው ነው። ሆኖም ግን ልምድ የሚያሳድርብን ተጽዕኖ አለ። ለካውንስሊንግ የሚመጡ ሰዎች አንዳንድ ጊዜ የሆነ ባህሪያቸው እንደማይሰራላቸው እርግጠኛ ሆነው ለመቀየር ይመጣሉ። ያን ነገር ለመቀየር በምናደርግበት ሂደት ውስጥ ሂደት መለስ የማለት ነገር አለ። ምክንያቱም የሰው ልጅ ሙሉ በሙሉ በምርጫው የሚሄድ አካል አይደለም። በቃ ዛሬ ይሄን እመርጫለሁ፣ ይሄን አረጋለሁ፣ አለቀ ብለን የምንለው ነገር አይደለም። ውስጣችን የሚቃረነን ኃይል አለ እና ውስጣችንን ማሸነፍና መቀየር ነው ያለብን። ያ ሂደት ደግሞ ቀላል ሂደት አይደለም። ስለዚህ አንድ ስህተት ከተደገመ ምርጫ ነው በቃ የሚለው ነገር በእርግጥ ለተጎጂው አካል ይጠቅማል። ምክንያቱም ትንሽ ስለሚያደነድን ማለት ነው፣ ልብ ስለሚያደነድን አውቆ ነው የበደለኝ፣ አውቃ ነው የበደለችኝ፣ ስለዚህ አትወደኝም አይወደኝም ምናምን በሚል አያስቡልኝም ምናምን በሚል ልባችንን እንደንደን ስለሚያደርገው ያንን አካሄድ እንመርጠዋለን። ሆኖም ግን በሰው ልጅ ተፈጥሮ ከሄድን ግን አንድ ሰው ሁል ጊዜ የሚፈልገውን ነገር እያደረገ አይደለም የሚኖረው። ልምዶቻችን፣ አቅማችን የሚገድበን ነገር አለና አንድ ነገር ለመቀየር የምንሄድበት ሂደት ራሱ በጣም አስቸጋሪ የሚሆንበት ጊዜ አለ። ለምሳሌ ከክላይንቶቼ ጋር ስንሰራ አንድ ነገር ለመቀየር ሲፈልጉ ይወድቃሉ፣ እዛ ነገር ላይ መልሰው ይወድቃሉ። በእርግጥ ያ ነገር እኔን የሚጎዳኝ ነገር የለም አንደኛ። ሁለተኛ ነገር ደግሞ እነሱም ለእኔ የሚደብቁበት ምክንያት የላቸውም። ይነግሩኛል፣ ወደኋላ አድርጌ ነበረ ይሉኛል፣ እንነጋገርበታለን። ምን ተፈጥሮ ነው ምናምን የሚለውን ነገር ሰርች እናደርግና እዛ አካባቢ ያለን ኢሞሽናል ብሎኬጅ ካለ እሱን አይተን እሱን ለማረም እንሞክራለን። በሌላ በኩል ደግሞ ይሄንኑ የሰው ልጅ ባህሪ ተንተርሰን አንድ ሰው ለመለወጥ ጊዜ ያስፈልገዋል። ስለዚህ ይሄንን ጊዜ አንድ የሚወደው ሰው ይሄንን ጊዜ ሊሰጠው ይገባል የሚል አመለካከትም አለ። እሱንም አላምንበትም። ዛሬ ደግሞ ሁሉንም የማታምኝበትን ነገር ነው እንዴት ልነግርህ የመጣሽው እንዳትልኝ። የማላምንበት ምክንያት ምንድን ነው? አንድ ሰው የሚያደርገው ያ ልማድ ሌላኛውን ሰው የሚጎዳ ከሆነ ይሄ ሰው እስከሚቀየር ድረስ ያ ሰው እየተጎዳ መኖር አለበት የሚለው ነገር አላምንበትም። ምክንያቱም አንድ ሰው ፓርኪንሰን ሊኖርበት ይችላል። ምን ያህል እንደሚያንቀጠቅጥ አላውቅም። ፓርኪንሰን ግን ይሄ እንደዚህ የሚለው ነገር ማለት ነው። እና እኔ ፊት ለፊቱ ከሆንኩኝ እዛ ሰው ጋር እንደዚህ ሲል በጥፊ መታኝ ከሆነ ለሁለታችንም የሚሆን መፍትሄ መገኘት አለበት እንጂ ሰውየው እስከሚድን ድረስ እኔን ቀጥቅጦ አይገለኝም መቼስ አይደል? ስለዚህ ጓደኞቻችን፣ ፓርትነሮቻችን፣ እናታችን፣ አባታችን፣ ልጆቻችን የሆነ ማይሆን ባህሪ ኖሯቸው እኛን ሊጎዳ የሚችል ባህሪ ኖሯቸው ያንን ነገር ወርካት እስከሚያደርጉ ድረስ ቁጭ ብላችሁ ተቀጥቀጡ የሚል ፍቅር የለም። ይሄን ነገር እንደ ፍቅር መውሰዳችን ትክክል ነው ብዬ አልገምትም። ምክንያቱም እኔ ያ ሰው እስከሚቀየር ድረስ ቁጭ ብዬ የምቀጠቀጥ ከሆነ ለራሴ ፍቅር እያሳየው አይደለም። ለዛ ሰው ፍቅር ሊሆን ይችላል፣ ለራሴ ፍቅር እያሳየው አይደለም። ሲጀመር ለዛ ሰውን ፍቅር አይደለም። ብዙ ጊዜ እንደዚህ አይነት መጥፎ ቢሄቪየሮችን አላውድ ስናደርግ ኢኔብለር ነው የምንሆነው። ያም ሰው ይቀጥልበታል እንጂ ምንም የሚቀየርበት ምክንያት አይኖርም። ምክንያቱም ያ ቢሄቪየር እሱን እኮ እየሰራለት ነው እየሄደ ያለው፣ ለእኔ ነው እየሰራልኝ ያለው ነው፣ እኔ ነኝ እየተመታው ያለሁት። እና ያንን ነገር ከወደድሽኝ ቁጭ ብለሽ ተመቼ የሚለው ነገር የሚያዋጣ አይደለም፣ ለዛም ሰው የማይጠቅም። ኤኒዌይ ባክ ኤንድ ፎርዋርድ ማድረጋችን የሰው ልጅ ተፈጥሮ ሆኖ ሳለ ያንን ነገር ግን አጠገባችን ሆኖ ሊቀበልልን የሚችለው ወይ ሳይካትሪስታችን ነው፣ የስነ ልቦና አማካሪያችን፣ ወይ የነፍስ አባታችን ነው። ምክንያቱም ያ ነገር አፌክት አያረጋቸውም፣ ያ ባህሪ አፌክት አያረጋቸውም። እነሱ ይሰሙኛል፣ አንዳንድ አድቫይሶች ይሰጡኛል፣ አንዳንድ ቱሎች ይሰጡኛል ምናምን በሚለው ነው እንጂ የሚሳተፉት በዕለት ተዕለት ህይወት ውስጥ የሚያደርስባቸው ችግር የለም፣ ያ ባህሪ ማለት ነው። ግን በቅርብ ሰዋዊ ሪሌሽንሽፕ ሲሆን እናቴ፣ አባቴ፣ ልጄ፣ አክስቴ፣ አጎቴ፣ አባቴ ምናምን የሚባለው ነገር ሲሆን የዕለት ተዕለት ኑሯችን ላይ አፌክት ላረጋቸው እችላለሁ። እነዛን ሰዎች አፌክት ያደርጉኛል እነዛ ሰዎች። ስለዚህ እኔ ያንን መጥፎ ባህሪን ያንን መጥፎ የሚጎዳ ባህሪን መቀየር እስከምችል ድረስ ያ ሰው አጠገብ ሆኖ ይቀጥቀጥ የሚል ነገር አይሰራም። በእርግጥ ኦኬ ልክ
መጥፎ ባህሪ ሲኖረን እንለያይና ሩቅ እንሆን እስከምናሻሽለው ድረስ የሚለው ነገር እሱም አይደለም። ግን ይህንን ለማድረግ ደግሞ ሁለቱም ሰዎች ደህና መሆን አለባቸው የሚል ማይንድሴት ሊኖራቸው ይገባል። እንደዛ ሲሆን ሶሉሽኖች ይገኛሉ። ለምሳሌ አንድ ሰው የሲጋራውን እንቀጥልና ሲጋራ ያጨሳል፣ ደግሞ ይደብረኛል፣ ደስ አይለኝም ወይም አስም አለብኝ እንበል። ስለዚህ ለሁለታችንም የሚሆን መፍትሄ ስንፈልግ በቃ ሲጋራውን ማቆም እስከምችል ድረስ በቃ ላጨስ ተይኝ ማለት ሳይሆን ማለት ነው። ኦኬ ሲጋራውን ማጨስ እስከሚያቆም ድረስ ያ ሰው ውጭ እየወጣ ማጨስ ይችላል፣ እኔን እንዳይረብሸኝ። እኔ ጋር ሲጠጋ ታጥቦ መምጣት ይችላል፣ እኔን እንዳይረብሸኝ፣ እኔም እንዳልረበሽ እሱም ጊዜውን እንዲወስድ ማለት ነው። ሁለቱም ደህና ይሁኑ የሚል ማይንድ ሴት መኖር አለበት። በአብዛኛው ግን ያለው ማይንድ ሴት ምንድን ነው? ወይ የሚወደኝ የምትወደኝ ከሆነ ትቻለኝ፣ ጊዜውን ትስጠኝ፣ የተጠፈጠፈች ግን ያ ነገር አይሰራም፣ ምክንያቱም እኔ እስከምድን ድረስ ያ ሰው ይፈርሳል። ወይም ደግሞ ሌላው ደግሞ አንድ ጊዜ ከአንድ ጊዜ በላይ የተደገመ ስህተት አይደለም ምርጫ ነው በሚል የሰውን ተፈጥሮ ግምት ውስጥ ያላስገባ ውሳኔ መወሰን ማለት ነው። ምክንያቱም ማናችንም ቢሆን የፈለግነውን ነገር እንዳለ በአንድ ጊዜ ማቆም መጀመር ምናምን አንችልም። ስትራግል ይጠይቃል። የሰው ማንነት ስትራግል ይጠይቃል። የፈለግነውን ሁሉ መሆን አንችልም። አውቃለሁ። የፈለጋችሁ መሆን ትችላላችሁ፣ የፈለጋችሁበት መድረስ ትችላላችሁ የሚል ነገር የፈለግነውን መሆን አንችልም። መሞከር ግን እንችላለን። ወደ ፈለግንበት ቦታ ለመሄድ መሞከር እንችላለን። የፈለግነውን ሁሉ መሆን አንችልም። ሞስት ፕሮባብሊ ብዙ ጊዜ ከሞከርን በጽናት ከቀጠልን ሞስት ፕሮባብሊ እንደርሳለን። ግን ይሄ ሁሉም ነገር ስለፈለግነው ብቻ ይሳካል የሚለው ነገር ሮንግ አስተሳሰብ ነው ብዬ ነው የምገምተው።